ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራም ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፋለሁ። በዕለቱ ቆይታችን በስፋት የምንመለከተው እንግዲህ 6ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከትናንት ጀምሮ እየተከናወኑ ይገኛሉ። ዛሬም ይቀጥላል፣ ነገም እንደዚሁ ይቀጥልና ጨዋታዎቹ ይደረጋሉ። ትናንት ተጠባቂ መርሃ ግብሮች ተደርገው ነበር። በተለያዩ ከተሞች ጨዋታዎች ተደርገው ምሽት ላይ ስንመለከት ነበር። በቅድሚያ የምንመለከተው ለንደን ላይ ዌስት ሃምን ከማንቸስተር ዩናይትድ ያገናኘው የጨዋታ መርሃ ግብር ነው። ሁለቱ ቡድኖች በተለያየ ዓላማን አንግበው ነው ወደ ጨዋታ መግባት የቻሉት። ባለሜዳ ቡድን ዌስት ሃም ዘንድሮ የሚጫወተው ላለመውረድ ነው እየተፋለመ የሚገኘው። ከነ ኖቲንግሃም ፎረስት ከነ ሊድስ ጋር እየተፋለመ ይገኛል። ዘንድሮ በሊጉ ጸንቶ ቀጣይ ዓመት ራሱን በሊጉ ለማዝለቅ፣ በአንጻሩ ግን ማንቸስተር ዩናይትድ በተለይ ከሩበን አሞሪም ስንብት በኋላ ክለቡ በደንብ በውጤት ረገድ የተሻለ ክለብ ሆኖ በሜዳ ላይ እንቅስቃሴን በጣም በጎ ነገሮችን እያስመለከተ መሻሻሉን ስንመለከት ነበረ። መሻሻሉ ደግሞ ከሜዳ ላይ እንቅስቃሴ ባለት በውጤትም እንደዚሁ የታነጸ ነበረ። የሊጉን ጠንካራ ክለቦች አርሰናል፣ ማንቸስተር ሲቲን አሸነፈ። ከዚያም ቶተንሃምንም ድል ማድረግ የቻለበት አጋጣሚ፣ ፉልሃምንም እንደዚሁ ያሸነፈበት አጋጣሚ ስንመለከት በጣም ኮንሲስተንሲውን ጠብቆ እየተጓዘ እንዳለ ማሳያ ነበር እና ሁለቱ ቡድኖች ያከናወኑት ጨዋታ ነበረ። በአውሮፓ መድረክ ለመሳተፍ ነው አሁን እየተፋላ የሚገኘው ማንቸስተር ዩናይትድ። በተለይ ደግሞ ቡድኑ አሁን ላይ ያለው ውጤት በደንብ ኮንሲስተንሲውን የሚገልጽ ነበረ። ሌላኛው ደግሞ እንግዲህ ከሜዳ ላይ ውጤት ባለፈ አንዳንድ ጊዜ እግር ኳስ ከሜዳ ላይ ውጤትና ከክለብም ባለፈ ደግሞ የደጋፊዎች የሚያሳዩት የሜዳ ላይ ከሜዳ ውጭ ያለ ሁኔታም እንደዚሁ ይጠበቃል። በማንቸስተር ዩናይትድ በኩል በተለይ ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ ጸሩን አልቆረጥም እንግዲህ ያለው ደጋፊን በተመለከተ ትኩረት ስቦ ነበረ። ምክንያቱም ዩናይትድ 4 ጨዋታዎችን አሸንፏል። ይህንን ካሸነፈ እንግዲህ ጸሩን ይቆረጣልና ይህም ደግሞ ሌላኛው ትኩረት የሳበ ነበረ ከሜዳ ውጭ ባለ ሁኔታ ማለት ነው። ትላንት እንግዲህ በእንቅስቃሴ ረገድ ስንመለከተው ሁለቱም ቡድኖች በጣም ኢንቴንሲቲው ከፍ ያለን ገና ከዳኛ ፊሽካ መሰማት ጀምሮ በጣም ዝግ ያለ ነገር አልተመለከትም ነበረ። ቶሎ ኳስ ቅብብሎች ነበሩ፣ ወደ ግብ ለመድረስ ጥረት ያደርጉ ነበርና በጣም ግልጽ ዓላማ ያላቸው ቡድኖች ሆነው ስንመለከት ነበረ ትላንት። እናም በመጀመሪያው አጋማሽ ጎል ሳይቆጠርበት ነው ጨዋታው የተጠናቀቀው 0-0። ከረፍት መልስ ታዲያ ብዙም ሳይቆይ ባለሜዳ ቡድን በቶማስ ሱቼክ ጎል ቀዳሚ መሆን ይቻለ እንጂ ሱቼክ ጎል ሲያስቆጥር ጃሮድ ቦኒ ይሄ የዌስት ሃም የምንጊዜም በሊጉ በጎል ኢንቮልቭ በማድረግ ቀዳሚው ተጫዋች ነው። የሚሼል አንቶኒዮን ክብረ ወሰን በቅርብ ሳምንታት ተረክቧል። እናም አሲስት አደረገለትና ቶማስ ሱቼክ ጎል አስቆጥሮ 50ኛው ደቂቃ ላይ መሪ መሆን ይቻሉ። ከዚች ጎል መቆጠር በኋላ ዩናይትዶችም ጎል ያስፈልጋቸው ነበርና በመታተር ስሜት ቶሎ ኳሶችን ወደ ግብ ክልል ይደርሱ ነበረ። ዌስት ሃምም ለማፈከግ ምርጫውን ሲያደርግ አልነበረም። ተጨማሪ ጎል ለማስቆጠር ጥረት ሲያደርጉ ነበረ። ነገር ግን ዳኛ ፊሽካ ሲጠበቅ 96ኛው ደቂቃ ላይ ቤንያሚን ሼሽኮ ኳስና መረብን አዋህደው ቀይ ሰይጣናቱ ነጥብ ተጋርተው ከሜዳ እንዲወጡ መሆን ይችላል። እናም ጨዋታቸው ባቻ ውጤት ነው የተጠናቀቀው። እርግጥ ነው ለሁለቱም አስፈላጊ ነበር። ይበልጥ ግን ለዌስት ሃም እጅግ ያስፈልግ ነበረ ጨዋታው። ምክንያቱም ይህን ጨዋታ ካሸነፈ ነጥቡን ያስተካከል ነበረ ከኖቲንግሃም ፎረስት ጋር። ነገር ግን 1 ነጥብ ብቻ ይዞ ነው ከሜዳ መውጣት የቻለው። በተለይ ደግሞ የሚያስቆጨው ነገር ለዌስት ሃም በመጨረሻ ደቂቃ ጎል መቆጠሩ ነገሩን እንግዲህ አስከፊ አድርጎታል። ሼሽኮ ግን ባለፉት ጨዋታዎች እንግዲህ ፉልሃም ላይም በመጨረሻ ደቂቃ ጎል አስቆጥሮ 3 ነጥብ እንዲያሳኩ አድርጋቸው ትናንት በተለይ ከእምቦሞ የተሻገረችውን ኳስ በጥሩ መንገድ ነበረ ድንቅ በሆነ መንገድ ጎል ማስቆጠር የቻለው። ክለቡ 1 ነጥብ ይዞ እንዲወጣ ማድረግ ችሏል። እናም ዌስት ሃም አለማሸነፉን ተከትሎ ነጥቡ ማስተካከል አልቻለም ከኖቲንግሃም ፎረስት ጋር። ከዚህ ባለፈ ማንቸስተር ዩናይትድ ቢያሸንፍ ትናንት ከነጥብ እኩል የሆነና አስቶን ቪላ ጋር በግብ ክፍያ ቀድሞ 3ኛ ደረጃን ይረከብ ነበረ። ነገር ግን ይህ ያልሆነም። እናም ከተካታይ 4 ድሎች በኋላ ነጥብ የተጋራበት ነገር ግን ባለፉት ሳምንታት ያለ ሽንፈት ነው የዘለቀ የሚገኘው ማንቸስተር ዩናይትድ። ከጨዋታም በኋላ አሰልጣኝ ማይክል ካሪክ እንግዲህ ጠንካራ ቡድን ናቸው ዌስት ሃም በመጨረሻ ደቂቃ ያገኘናት ጎል ከመሸነፍ እንግዲህ ታድገናለች የሚል ሀሳቡን ሰጥቷል። የቸነቷን ጎል ያስቆጠረው ቤንያሚን ሼሽኮም እንደዚህ ጎል በማስቆጠር ደስተኛ ነገር ግን ባለማሸነፋችን ቅር ተሰኝቻለሁ ሲል ሼሽኮ ከጨዋታው በኋላ እንደዚሁ ሀሳቡን ሰጥቷል። እንግዲህ አሁንም ቢሆን ማንቸስተር ዩናይትድ በተለይ ብቸኛ እየተጫወተ የሚቆየው በሊጉ ብቻ ነው። የሱ ተቀናቃኝ ቡድኖች ቼልሲ በቻምፒየንስ ሊግ አለ፣ ሊቨርፑል
በአውሮፓ መድረክ እንደዚሁ አስቶን ቪላ የሚገኛልና ዩናይትድ በሳምንት አንድ ጊዜ ብቻ እየተጫወተ ነው የሚቆየው። አሁን ከኤፍኤ ካፕም ተሰናብቷል። ስለዚህ በሳምንቱ መጨረሻ ኤፍኤ ካፕ አይጫወትም። ስለዚህ ከበርካታ ቀናት በኋላ ነው ወደ ሜዳ ላይ ውድድር የሚመለሰው ማንቸስተር ዩናይትድ እና ሚሞኑ ደግሞ በተለይ ይበልጥ ተጫዋቾቹ በቂ ረፍት አግኝተው ሜንታሊም ፊዚካሊም ፊት ሆነው እንዲቀርቡ ትልቅ እድል ይፈጥራል። እናም ዩናይትድ ትናንት ነጥብ ተጋርቶ ወጥቷል። ሌላኛው መርሃ ግብር በስታንፎርድ ብሪጅ ቼልሲን ከሊድስ ያገናኘ ጨዋታ ነበረ። እንግዲህ ሊድስ ከቻርልተን በኋላ ቼልሲን ባክ ቱ ባክ ለማሸነፍ ነበር ወደዚህ ጨዋታ የመጣው። ምክንያቱም በመጀመሪያው ዙር አሸንፎታል ኤላንድ ሮድ ላይ። እናም ቻርልተን ነበር 2000ዎቹ መጀመሪያ ላይ ቼልሲን በደርሶ መልስ ከሻምፒዮንሺፕ ያደገ ቡድን ሆኖ ደርሶ መልስ ማሸነፍ የቻለው። ይህንን ክብረ ወሰን ለመጋራት ይጫወት ነበረ። ቼልሲ በአንጻሩ በሜዳው በጣም የተሻለ ክብረ ወሰን አለው ከሊድስ ጋር። እናም ትናንት የነበረው መርሃ ግብር በጆዋ ፔድሮና ኮል ፓልመር ጎሎቹ 2-0 ይመሩ ነበረ ሰማያዎቹ። ነገር ግን የሉካስ ሜቻና የኖሃን ኦካፎር ጎሎች ሊድስ ከጨዋታው አንድ ነጥብ ይዞ እንዲወጣ ማድረግ ችሏል። ትናንት ብልጫ ነበራቸው ቼልሲዎች በኳስ ቁጥጥርም እድሎችን በመፍጠርም ባለሜዳ ቡድን ቼልሲ የተሻለ ነበረ በሜዳው ላይ። ነገር ግን የኮል ፓልመር በተለይ የመጨረሻ ደቂቃ ያገኛት ያለቀለት እድል ሲያመክን ነበርና ያቺ አስቆጭ ነበረች በቼልሲ በኩል። እናም ሊያም ሮዚነር በተለይ በሊጉ ሁለት ጨዋታዎችን ተከታታይ ያሸነፈው ነበር። ከ2018 በኋላ ማሪዞ ሳሪ ነበሩ ወደ ሊጉ መጥተው በቼልሲ ማለት ነው የመጀመሪያ 3 የስታንፎርድ ብሪጅ ጨዋታዎችን ያሸነፉት። ይህንን ክብረ ወሰን ለመጋራት ነበር ሊያም ሮዚነር ተጫውቶ የነበረው። ነገር ግን አልተሳካም። እስካሁን ድረስ ከመጣ ጀምሮ የተሸነፈው 2 ጨዋታዎች ላይ ነው። ያም በአርሰናል በካራቦ ካፕ በደርሶ መልስ ጨዋታ። ነገር ግን በሌሎቹ ሽንፈት አልገጠመውም። ሊያም ሮዚነር ትላንት ነጥብ ተጋርቶ ቼልሲ ወጥቷል። በቶፕ 4 ነው ራሱን እየተፎካከረ የሚገኘው ቼልሲ። ትናንት ግን ማሳካት አልቻለም። በቶተንሃም ስፖርት ስቴዲየም ቶተንሃምን ከኒውካስል ያገናኘው ጨዋታ በእንግዳ ቡድን ኒውካስል አሸናፊነት ተጠናቋል። ለማክፓይሶቹ ማሌክ ቻውና ጃኮብ ራምሴ ናቸው ያስቆጠሩት። አርቺ ጉሬይ እንደዚሁ አንዷን ጎል አስቆጥሯል። ለቶተንሃም አሁንም የቁልቁለቱን ጉዞ ተያይዘውታል ቶማስ ፍራንክና ቶተንሃም ስፐርስ። ላለመውረድ እየታገለ ያለ ቡድን ሆኗል አሁን ላይ ቶተንሃም። ምክንያቱም ካሸነፍ በጣም በርካታ ጊዜዎች አልፈዋል። በስብስብ ረገድ እርግጥ ነው በጉዳት እየታመሰ ይገኛል። ያም ቢሆን ግን አሁን በስብስቡ ያሉ ተጫዋቾች እንዲያው ድልን ለመጎናጸፍ ያነሱ አይደለም። ነገር ግን ቶተንሃምና ቶማስ ፍራንክ እጅግ ተቸግረዋል። ትናንትም በሜዳቸው በኒውካስል ሽንፈት ገጥሟቸዋል። ሌላኛው ኤቨርተን ከቦርንመዝ ያገናኘ ጨዋታ ነበረ። ትናንት እንግዳ ቡድን ቦርንመዝ ጨዋታውን አሸንፏል። የሪያንና የአሚን አድሊ ጎሎች ባለዕዳ አድርገውታል። ኢሊማን ጂ ያስቆጥሮ በመጀመሪያው አጋማሽ ይመሩ ነበረ ቶፊዎቹ። ነገር ግን የኋላ ኋላ ሽንፈት ገጥሟቸዋል። ጃክ ኦብሬን በቀይ ካርድ ከኤቨርተን በኩል ከሜዳ ወጥቷል። ሌላኛው በኮፓ ኢጣሊያ ትናንት ኔፕልስ ላይ ናፖሊን ከኮሞ ያገናኘ ጨዋታ ነበረ። መደበኛው ደቂቃ 1-1 ተጠናቀቀ። ወደ መለያ ምት አምርተው በመለያ ምት ኮሞ 7-6 አሸንፎ ቀጣዩን ዙር ተቀላቅሎ ወደ ሰሚ ፋይናል የተቀላቀለበት ውጤት ሆኗል። ዛሬም ይቀጥላል የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት ጨዋታዎች በኢቲሃድ ማንቸስተር ሲቲ ከፉልሃም ይጫወታሉ። እንግዲህ ማንቸስተር ሲቲ ባሳለፍነው ሳምንት መጨረሻ ወደ አንፊልድ ሮድ አምርቶ እጅግ አስፈላጊ ነጥብን አሳክቶ ተመልሷል። ከመምራት ተነስቶ ነው ሆላንድ አሸንፎ የተመለሰው። ይሄ በጣም በራስ መተማመናቸው እንዲጎለብት ያደርጋል። በማንቸስተር ሲቲ በኩል ጉዳት ላይ የነበረው ተጫዋቾች አሁን እየተመለሱ ይገኛሉ። ምናልባትም ጆን ስቶንስና ሳቪኒዮ ፊትነሳቸው ከተሟላ ከጉዳታቸው እያገገሙ እንዳለ መረጃዎች ወጥቷል። አብዱልቃድር ኮሳኖቭን በተመለከተ የኮንከሽን ይመስላል ባለፈው በተለይ ከዶናሩማ ጋር በነበራቸው ግጭት ምክንያት። ነገር ግን እርሱም ለጨዋታው ዝግጁ እንደሆነ ፔፕ ጓርዲዮላ ሀሳቡን የሰጠበት አጋጣሚ ነው ያለው። ሌላኛው ማርኮ ሲልቫን በተመለከተ ማርኮ ሲልቫ በሊጉ ከሚገኙ በጣም ቶፕ አሰልጣኞች አንዱ ነው ሲል አድናቆቱን ችሮታል ፔፕ ጓርዲዮላ ስለ ማርኮ ሲልቫ። ለሲቲ እጅግ አስፈላጊ ጨዋታ ነው። ምክንያቱም ይህን ጨዋታ ካሸነፈ ከአርሰናል ጋር ከመሪው ጋር ያለውን ልዩነት ወደ 3 ማጥበብ ይችላል። ይህ ማለት አርሰናል ላይ የበለጠ ጫና እንዲያሳድር ማድረግ ያስችለዋል። እንግዲህ ፉልሃም ከሲቲ እንደምናስታውሰው በክራቨን ኮቴጅ እንግዲህ በጎል የተንበሸበሸ ጨዋታ ነበረ። 7 ያክል ጎሎች የተቆጠሩበት አሊያም 9 ካልተሳሳትኩኝ በርካታ ጎሎች ተቆጥረው ነበረ። ከኋላ ተነስተው በተደጋጋሚ ጎሎች ሲያስቆጥሩ ነበረ ኮቴጀርሶቹ። እናም ሲቲ በሜዳ ፉልሃምን ይገጥማል። እጅግ ተጠባቂ መርሃ ግብር ሆኖ ይቀጥላል። ሌላኛው በስታዲየም ፍላይት ሰንደርላንድን ከሊቨርፑል ያገናኛል ጨዋታው። እንግዲህ ሰንደርላንድ በተለይ በሁለተኛው ዙር በጣም ደክሞ ተመልክተናል። ሰንደርላንድ በሜዳው ጠንካራ ቡድን ነው፣ ነገር ግን ከሜዳው ውጭ እጅግ የሚቸገረው ቡድን ነው። እስካሁን ድረስ በሊጉ ብቸኛ ያልተሸነፈው ቡድን በሜዳው ሰንደርላንድ ነው። እናም ሊቨርፑልን ይገጥማል። ሊቨርፑል በጣም አስቆጭ ሽንፈት ነበር የገጠመው ባሳለፍነው ሳምንት መጨረሻ። እንግዲህ በዶሚኒክ ሶቦዝ ላይ ግሩም ቅጣት ምት ይመራ ነበር። የኋላ ኋላ የበርናንዶ ሲልቫና የኤርሊንግ ሃላንድ ጎሎች ለሽንፈት ዳርገውታል። እናም ዛሬ ሊቨርፑል ሰንደርላንድን ከሜዳ ውጭ ይገጥማል። በሌሎች መርሃ ግብሮች በሲቲ ግራውንድ ኖቲንግሃም ፎረስት ከወልቭስ ይጫወታሉ። እንግዲህ ወልቭስ በጣም የሊጉ ደካማ ቡድን ነው። ኖቲንግሃም ፎረስት ለመውረድ እየታገለ የሚገኝ ቡድን ነው። ትናንት ዌስትሃም ነጥብ ጥሎለታል። ስለዚህ ካሸነፈ ነጥቡን ከፍ ያደርጋል ከዌስትሃም።
ሸለርስ ፓርክ ላይ ክሪስታል ፓላስ ከበርንሌይ ይጫወታሉ። በቪላ ፓርክ አስቶን ቪላ ከብራይተን ኤንድ ሆቭ አልቢዮን ይጫወታሉ። በቪላ በተለይ ተደጋጋሚ ጉዳቶች ውጤታቸው ላይ ራሱ የሆነ አሉታዊ ተጽዕኖ እየፈጠረባቸው ይገኛል። ብራይተን ይገጥማሉ ዛሬ በሜዳቸው። በስፔን ኮፓ ዴል ሬይ አትሌቲክ ቢልባኦ ከሪያል ሶሲዳድ ይጫወታል። ይሄ የባስክ ደርቢ ነው። ሁለቱ የባስክ ከተማ ክለቦች ናቸው፣ ቢልባኦም ሆነ ሶሲዳድ። እናም ዛሬ በሳን ማሜስ የሚደረገው መርሃ ግብር እጅግ ይጠበቃል። በስፔን ኮፓ ዴል ሬይ በኮፓ ኢጣሊያ እንደዚሁ ቦሎኛ ከላሲዮ ይጫወታሉ። በዴፊ ፖካል በጀርመን ጥሎ ማለፍ ባየር ሙኒክ ከሬድቡል ሌፕዚግ ሌላኛው የዕለቱ በአውሮፓ የሚከናወኑ ተጠባቂ የጨዋታ መርሃ ግብር ይሆናል። በመጨረሻ ማነሳው የሚሆነው የሮቤርቶ ዲዘርቪን በተመለከተ ነው። ሮቤርቶ ዲዘርቪ በጋራ ስምምነት ሙቹዋል በሆነ አግሪመንት ማለት ነው ከኦሎምፒክ ዴ ማርሴይ ጋር መለየታቸው እንግዲህ ከረፋድ ጀምሮ ዘገባዎች እየወጡ ይገኛሉ። አሁን ላይ ከመሪው ፓሪስ ሰን ጀርማ በ12 ያክል ነጥቦች ይርቋል በፍራንስ ሊግ። እንደዚሁም ደግሞ ከቻምፒየንስ ሊግ መድረክም በክለብ ብሩዥ ከደረሰባቸው ሽንፈት በኋላ ተሰናብተዋል። እናም ዲዘርቢ ጉዟቸው በኦሎምፒክ ዴ ማርሴይ አላማረ ምናልባት ወደ እንግሊዝ ይመለሱ የሚችሉበት እድል ስለመኖሩ ዘገባዎች ያሳያሉ። ነገር ግን አሁን ላይ እንደ ዘገባዎች ከሆነ ሮቤርቶ ዲዘርቢ እና ኦሎምፒክ ዴ ማርሴይ በጋራ ስምምነት መለየታቸው እንደዚሁ ታውቋል። የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ዜና አሳልፌያለሁ። ሰናይ ጊዜን ተመኘው።